What's good YouTube? Welcome back to another video. ለዚህ ቻናል አዲስ ከሆናችሁ ደግሞ ስሜ አብርሃም ይባላል። በዚህ ቻናል ላይ የምለቃቸው ቪዲዮዎች የ5k Pro Form ጆርኒዎች ይሆናሉ ማለት ነው። ይሄ ቻናል ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። እኔንም ማበረታታት የምትፈልጉ ከሆነ ደግሞ ለጓደኞቻችሁ ሼር በማድረግ አበረታቱኝ ማለት ነው። ወደ ቪዲዮ ስንገባ አሁን የማሳያችሁ ከጁን 1 እስከ ጁን 5 ድረስ የወሰድኳቸውን ትሬዶች ነው። ቤዚክሊ ባለፈው ቪዲዮ እንዳሳየዋችሁ ከሆነ እኔ አናላይሲስ ሰራ ከሃየር ታይም ፍሬም ጀምሬ ነው ዴይሊ ኦር 4 አወር ጀምሬ ባያዜንና ዳይሬክሽንን በደንብ ካጠናው በኋላ ነው ሎወር ታይም ፍሬም ላይ ገብቼ ኢንተሪ ፈልገው። በዛሬው ደግሞ እንደምታዩት ጎልድ ከባለፈው ሳምንት ጀምሮ ቤሪሽ እንቅስቃሴ ነበረው። እንደምናየው እዚህ ጋር ሬዚስታንስ ሌቭል ክሬት እያደረገ ነበር። እዚህ ጋር ታች እያደረገ ማርኬቱ እየተመለሰ ነበር። ስትራክቸሩም ደግሞ እዚህ ጋር እንደምናየው ቤሪሽ ስትራክቸር ነበረው። እኔ የወሰድኳቸው ትሬዶች እነዚህ ነበሩ ማለት ነው። እዚህ ጋር ዊን ነበረኝ፣ እዚህ ጋር ብሬክ ኢቭን፣ እዚህ ጋር ደግሞ አናዘር ዊን ነበር ማለት ነው። እዚህ ጋር እንደምናየው ማርኬት ወደ ላይ ከወጣ በኋላ የነዚህ ሊኩዊዲቲ ሌቭሎች ምን አረገ? ስዊፕ አረገ ማለት ነው። እዚህኛው ፌር ቫሊ ጋፕ ላይ ኦር ኢምባላንስ ላይ ሚቲጌት ካረገ በኋላ ይሄንን አሪፍ ሪጀክሽን ሰጥቶናል ማለት ነው። ከዚህ በኋላ ምንድነው ያየሁት? እቺኛዋን ሎ ሌቭል ኦር ደግሞ ሰፖርት ማለት እንችላለን። እሷን ብሬክ አረገልን ማለት ነው። ፎርወርድ ላይ አሁን እስካሁን እንዳየነው ምንድነው ቤሪሽ ሙቭመንት ነው እየሰጠን ያለው። ስለዚህ ዳይሬክሽናችን ምንድነው ቤሪሽ ነው። ዳይሬክሽን ካገኘን በኋላ ባያዝ እንፈልጋለን። ባያዝ ካገኘን በኋላ ሎወር ታይም ፍሬም በሁለቱ አማካኝነት ያለውን ስትራክቸር ይዘን ሎወር ታይም ፍሬም ላይ ኤንተር እንፈልጋለን ማለት ነው። ለምሳሌ 4 አወር ኤንድ 1 አወር ላይ ያየነውን ባያዝ አሁን ለምሳሌ 4 አወር እና 1 አወር ላይ ቤሪሽ እንቅስቃሴ ኖሮ 50 ሚኒት ላይ ኦር 5 ሚኒት ላይ ገብተን ባይ አንጠብቅም ወይ ደግሞ ቡሊሽ እንቅስቃሴ አንጠብቅም። ምክንያቱም ከሃየር ታይም ፍሬም ጀምረን በሰራነው መሰረት ነው የምንሄደው ማለት ነው። እዚህ ጋር ቺሎ ብሬክ ካረገልን በኋላ ማርኬት ይሄንን እንቅስቃሴ ኦር ደግሞ ይሄንን ኢምባላንስ ሲሰጥ ምን ፈጥሮ ነው ሄዶ እዚህ ጋር ሰፕላይ ዞን ክሬት አድርግቶ ነው ሄዶ ማለት ነው። ማርኬት ሎር ሎ ሲሰራ ሎር ሃይ ይሰራል። ሎር ሃይ እስኪሰራ ድረስ እንጠብቃለን ማለት ነው። ምክንያቱም መቼ ሎር ሃይ እንደሚሰራ ስለማናቅ አንገባ ምንም አይነት ትሬድ ማለት ነው። ወደ ዋን አወር ሄጄ የጠበቁት ነገር ምንድነው ሎር ሃይ ክሬት እስኪደረግ ድረስ። ዳይሬክሽን ቤሪሽ ነው፣ ባያዜም እንደምታዩት ቤሪሽ ነው ማለት ነው። እዚህኛዋ ማርኬቱ ይሄንን ሎር ሃይ ክሬት አደረገልን። ሎር ሎ ክሬት ካደረገ በኋላ ከዚህ በኋላ ምንድነው የምንጠብቀው ሎር ሃይ ነው ማለት ነው። እቺኛዋ ሎር ሃይ ክሬት አደረገልን ማለት ነው። ሎር ሃይ ክሬት የተደረገችበት ፖይንት ምንድነው? ይሄኛው ሰፕላይ ዞን ነው። ከላይ ስንመጣ ይሄ ሃይ ሊኩዊዲቲ ቴክ ያደረገ ነው። ኤንድ ደግሞ መጥቶ እቺኛው ሎ ብሬክ ያደረገ ነው። ይሄኛው ሃይ ስትሮንግ ሃይ ነው ማለት ነው። ስትሮንግ ሴለሮች እዚህ ጋር አሉ። ከዚህ በኋላ የምንጠብቀው ቤሪሽ እንቅስቃሴ ነው ማለት ነው። እዚህኛው ሰፕላይ ዞን ላይ ማርኬት ሚቲጌት አድርግቶ ሪጀክሽን ሲሰጠን ሎወር ታይም ፍሬም ላይ ገብቼ ኢንተሪ ነው የምፈልገው ማለት ነው። ኢንተሪ ደግሞ የሚሆነው ቤዝድ ኦን ሃየር ታይም ፍሬም ናሬቲቭ ነው የሚሆነው ማለት ነው። እንደምናየው እዚህ ጋር ስትራክቸር ኢንተርናል ስትራክቸሮችን ወይም የ5 ሚኒት ስትራክቸሮችን ሺፍት እያደረገ ሄደ ማለት ነው። እዚህ ጋር ኢንተሪ የምገባበትን ቦታ ከኔ ሪስክ ቱ ሪዋርድ ሬሾ ጋር አሪፍ የሆነ ኢንተሪ ነው የምጠብቀው። ማርኬቱ እዚህ ጋር ብሬክ ካረገልን በኋላ እቺኛዋ ሌቭል መጥቶ ሚቲጌት የ5 ሚኒት ሰፕላይ ዞን ነች። የ5 ሚኒት ሰፕላይ ዞን ሚቲጌት አርግቶ ሪጀክት ሲያደርግ ገቦት ማለት ነው። ማርኬት ትንሽ ኮንሶሊዴት አርግቶብኝ ነበር። ነገር ግን ከትንሽ ቆይታ በኋላ ማርኬት ቀጥታ ሄዶ ቲፒ ስማሽ አርግቶልኛል ማለት ነው። ሁለተኛው ትሬድ ደግሞ በዛው ባያዝ ላይ ተነሳስቼ ነው። አንድ የሃየር ታይም ፍሬም አናሊሲስ ከሰራው በኋላ በዛው ባያዝ ላይ ተነሳስቼ ነው ትሬዶችን ቴክ ማድረገው ማለት ነው። እቺኛዋ ትሬድ ደግሞ ያው ኮንቲኒዩሽናል ነበረ ማርኬት እንቅስቃሴው እንደምታዩት የፎር አወር ሎ ማርኬት ብሬክ ካረገ በኋላ ነው የገባሁት። ነገር ግን የገቡበት ሪዝን ኮንቲኒዩሽናል ስትራክቸር ሲያሳየኝ ማርኬቱ በዛ ላይ ተነሳስቼ ነበር የገባሁት። እዚህ ጋር ይሄንን ሌቭል ብሬክ ካረገ በኋላ ነው ኮንፈርም ያደረኩት ማለት እቺኛዋን ሎ ብሬክ አረገልን። እቺኛዋን እንደምታዩት የፎር አወር ሎ ነች። እሷን ብሬክ አረገ፣ ከዛ ተመልሶ አናዘር ብሬክ ሰጠን ማለት ነው። ይሄ ማለት ደግሞ ማርኬቱ ኮንቲኒዩሽናል ላይ እንደሆነ የሚያሳይ ነገር ነው። ማርኬቱ አሁንም ሴሊንግ ላይ እንደሆነ የሚያሳይ ነገር ነው። እቺን ሌቭል ብሬክ ካረገ በኋላ እዚህኛዋ
ዲማንድ ሌቭል ላይ ሪያክት አርግቶ ወደዚህኛው ሰፕላይ ዞን መጣ ማለት ነው። ማርኬት ብዙ ጊዜ የሚንቀሳቀሰው ከፕሪሚየም ወደ ዲስካውንት ከዲስካውንት ወደ ፕሪሚየም ነው። በዛ ማለት ደግሞ ከሰፕላይ ወደ ዲማንድ ከዲማንድ ወደ ሰፕላይ ማለት ነው። ሶ ቤዚክሊ እዚህ ሰፕላይ ዞን ላይ ጠበቅኩት። ማርኬቱ መጥቶ ሪያክት አርግቶ ሲወርድ 5 ሚኒት ካንድልስቲክ ሪጀክሽን ካየው በኋላ ቀጥታ ገቦት ማለት ነው። ሶ ከገቦ በኋላ እኔ ሞስት ኦፍ ዘ ታይም የምጠቀመው እንዳልኳችሁ ፊክስድ አርአር ነው ማለትም 1:3 ሪስክ ቱ ሪዋርድ ሬሽዮ ነው የምጠቀመው። ሶ መጥቶ ማርኬቱ እዚህ ጋር ከደረሰ በኋላ እቺኛውን ሊኩዊዲቲ ቴክ ካረገ በኋላ ማርኬት ወደ ላይ ወጥቷል ማለት ነው። ሶ ብሬክ ኢቨን አርግቼ ነበረ። ሶ ብሬክ ኢቨን ነክቶ አስወጣኝ ማለት ነው። ሶ ይሄኛው ደግሞ አናዘር ሴል ኢንተሪ ነው። ሶ እዚህ ጋር የሚገቡበት ሪዝን እንደምታው ሎርሎ ማርኬቱ ክሬት እዚህ ጋር ሎርሎ ከሰራ በኋላ ማርኬቱ ሎር ሃይ ጠብቃለሁ ብያችኋለሁ። ሶ ሎር ሃይ ክሬት ካረገ በኋላ ያ ሎር ሃይ እንዳበቃ ደግሞ የሚያሳየኝ ስትራክቸር ሽፍት ሲደረግ ነው። ሶ እዚህ ጋር ቺኛዋን ሎ ማርኬቱ አግሬሲቭሊ ከሰበራት በኋላ እዚህ ጋር ኢንተሪ ጠብቄ ገባው ማለት ነው። ሶ የገቡበት ሪዝን ምንድነው? ይሄኛው ሶ ወደ ፕሪሚየም ዞን ማርኬት አልመጣም። ነገር ግን የገባውበት ሪዝን ምንድነው? አንደኛ ማርኬት ኒውዮርክ ሴሽን ላይ ነው። ሁለተኛ አግሬሲቭ ፓወር ነው ያለው ማርኬቱ እንደሚወርድ የሚያሳይ ፓወር ነው ያለው። ሶ እዚህ ጋር መጥቶ የ5 እቺ ቀዩዋ ሌቭል የ5 ሚኒት ሰፕላይ ዞን ነች። ሶ እዛች ዞን ላይ መጥቶ ሚቲጌት ካረገልኝ በኋላ ኢንተርናል ስትራክቸር ኦር ደግሞ የ5 ሚኒት ስትራክቸር ሽፍት ሲያደርግ ከዛ ሚቲጌት ሰፕላይ ዞን ሚቲጌት ካረገልኝ በኋላ ሪጀክሽኑን ጠብቄ ገባሁኝ ማለት ነው። ሶ ከገባሁት በኋላ እንደዛኛው እንትን ትንሽ ኮንሶሌት አርግቶ ቲፒ ሂት አረገልኝ ማለት ነው። ሶ በዚህ ሳምንት 3 ትሬዶችን ነው እንዳልኳችሁ የወሰድኩት። አንድ ብሬክ ኢቭን 2 ዊን ነው ማለት ነው። ሶ ምንም አይነት ሉዝ አላስተናገድኩም። እንደምታዩት አሪፍ ሳምንት ነበረ። ሶ ይመቻችሁ። ፒስ እና ሰብስክራይብ ማድረግ እንዳረሱ ላይክ አርጉ። ሶ እኔንም አበረታቱኝ ሌሎች አይነት ቪዲዮዎችንም ኮንተንቶችንም እንድለቅላችሁ። ምክንያቱም ሁሌ በብሬክዳውን ብቻ አይሆንም፣ ሌሎች ኮንተንቶችንም እኔም የተማርኳቸውን ነገሮች የማውቃቸውን ነገሮች ሼር አደርጓችኋለሁ። ሶ ይመቻችሁ። ፒስ